ኢሳይያስ መጽሐፍ ምዕራፍ 51 ቁጥር 9 የእግዚአብሔር ክንድ ሆይ ተነስ ተነስ፣ ኃይልንም ልበስ። በቀድሞ ወራትና በጥንቱ ዘመን በነበረው ትውልድ እንደሆነ ተነስ። ረሃብን የቆራረጥክ ዘንዶን የወጋ አንተ አይደለምን? ባሕሩና የታላቂቱን ጥልቅ ውሃ ያደረግክ የዳኑትም ይሻገሩ ዘንድ ጠሊቁን ባሕር መንገድ ያደረግክ አንተ አይደለምን? እግዚአብሔር የተቤዣቸውን ይመለሳሉ፣ ጽዮንም ይመጣሉ። የዘላለምን ደስታ በራሳቸው ላይ ይሆናል። ደስታና ተድላ ያገኛሉ፣ ሐዘንና ለቅሶ ይሸሻል። የማጽናናችሁ እኔ ነኝ እኔ ነኝ እኔ ነኝ ይላል። ውድ የዚህ የማለዳ የጸሎት ቤተሰቦች፣ በዚህ የማለዳ ጸሎታችን እግዚአብሔር በሁሉም ነገሮቻችን ላይ ኃይሉን እንዲያደርግ የእግዚአብሔር ክንድ በኃይል እንዲንቀሳቀስ ዛሬ በኃይል እንጸልያለን። ዛሬ በተለየ ርዕስ ወደ እናንተ መጥቻለሁ። ይህንን ጸሎት ከጸለያችሁ በኋላ እግዚአብሔር በሕይወታችሁ ላይ በኃይል መንቀሳቀስ ይጀምራል። የትኛው አልንቀሳቀስ ያለባችሁ ነገሮች የእግዚአብሔር ክንድ በኃይል ስለሚንቀሳቀስ የእናንተ ነገር መንቀሳቀስ ይጀምራል። የሞተባችሁ አበቃ የተባላችሁ ሕያው አይኖርም፣ ነገሮቻችሁ አይንቀሳቀስም በተባላችሁ ጉዳዮች ላይ ዛሬ የእግዚአብሔር ክንድ በኃይል ይገለጣል። የእናንተ ነገሮች በኃይል መንቀሳቀስ ይጀምራሉ። የእግዚአብሔር ክንድ ሆይ ተነስ እንዳሉ በእናንተ ጉዳይ ላይ የእግዚአብሔር ክንድ በኃይል መንቀሳቀስ ይጀምራል። አባት እግዚአብሔር ሆይ ዛሬ በፊትህ መጥተናል። ያንተን ኃይል ያንተን ክንድ በሁሉም ጉዳዮቻችን ላይ እንጠራለን። በሞተብን ነገር ላይ አበቃ አከተመ በተባለ ጉዳይ ላይ ክንድ በኃይል እንዲንቀሳቀስ፣ ኃይል በኃይል እንዲንቀሳቀስ፣ የኛን የሞተብን ነገር ከዚህ ሰዓት ጀምሮ መንቀሳቀስ እንዲጀምር ዛሬ በኃይል ክንድ እንዲንቀሳቀስ በፊትህ መጥተናል። እግዚአብሔር አባቶይ ክንድ በኃይል ይንቀሳቀስ፣ ኃይል በኃይል ይንቀሳቀስ፣ ነገሮቻችን በኃይል መንቀሳቀስ ይጀምር። ያንተ ኃይል ከዚህ ሰዓት ጀምሮ በሞተብን ነገር ላይ በኃይል መንቀሳቀስ ይጀምር። የትኛውም የሞተብን ነገር ከዚህ ሰዓት ጀምሮ ከክንድ የተነሳ ከኃይል የተነሳ እግዚአብሔር አባቶይ መንቀሳቀስ ስለሚጀምር እናመሰግንሃለን። ከዚህ ሰዓት ጀምሮ ዘንዶን ስለምትቀጣው እናመሰግንሃለን። ይህ እንዲሞት የእኛን ነገር እንዲከስም የእኛ ነገር እንዲወድቅ የእኛን ነገር እንዲያበቃ ያደረገውን ዘንዶ ስለምትቀጣው እናመሰግንሃለን። እግዚአብሔር አባቶይ ከዚህ ሰዓት ጀምሮ ጠላቶቻችን በኃይል ስለምትቀጣ የእኛን ነገር እንዲሞት የሚያደርጉትን ነገር በሙሉ ስለምትቀጣ የእኛ ነገር እንዲሞት የሚፈልጉ ነገሮች በሙሉ ስለምትቀጣ እግዚአብሔር አባቶይ ከዚህ ሰዓት ጀምሮ የትኛውም አበቃ በተባለህን ጉዳይ ላይ ኃይል በኃይል መንቀሳቀስ እንዲጀምር እንጸልያለን። የናዝሬቱ ኢየሱስ በእኛ ጉዳይ ላይ በኃይል አልፈ እንድትሰራ፣ የናዝሬቱ ኢየሱስ በእኛ ጉዳይ ላይ በኃይል እንድትንቀሳቀስ፣ ክንድ በኃይል እንዲንቀሳቀስ፣ ኃይል በኃይል እንዲንቀሳቀስ፣ ያ ኃይል የእኛ የሞተብን ነገር ከዚህ ሰዓት ጀምሮ ማንቀሳቀስ እንዲጀምር እግዚአብሔር አባቶይ በሮችን በኃይል እንድትከፍት፣ ነገሮቻችን በኃይል መንቀሳቀስ እንዲጀምር ከዚህ ሰዓት ጀምሮ ክንድ በኃይል እንዲንቀሳቀስ እግዚአብሔር አባቶይ ከዚህ ሰዓት ጀምሮ ኃይል መንቀሳቀስ እንዲጀምር፣ ክንድ መንቀሳቀስ እንዲጀምር እንጸልያለን። ክብር ለኢየሱስ ይሁን። ዛሬ በዚህ ማለዳ እግዚአብሔር በነገሮቻችሁ ላይ መንቀሳቀስ ይጀምራል። እግዚአብሔር በሞተባችሁ ነገር ላይ መንቀሳቀስ ይጀምራል። እግዚአብሔር አበቃ አከተመ በተባለ ጉዳዮቻችሁ ላይ መንቀሳቀስ ይጀምራል። አልዓዛር ከሞተ በኋላ የናዝሬቱ ኢየሱስ አልዓዛር ወደሚገኝበት ስፍራ በደረሰ ጊዜ ማርታና ማርያም እንደዚህ አሉት፣ አንተ በዚህ ብትኖር ኖሮ አልዓዛር ባልሞተ ነበር አሉት። ኢየሱስ እንደዚህ አላቸው፣ የእግዚአብሔር ክብር እንዲገለጥበት ዘንድ ነው ብሎ ነገራት። ሄዶ አልዓዛርን እንዳስነሳው
መጽሐፍ ቅዱስ ይናገራል። ዛሬ ሞቷል፣ አበቃ፣ የኔ ነገር ሞቷል፣ የኔ ነገር አበቃ ባላችሁበት ጉዳይ ላይ የናዝሬቱ ኢየሱስ በኃይልና በኃይል መገለጥ ይጀምራል። የሞተባችሁ ከዚህ ሰዓት ጀምሮ ትንሣኤ ማግኘት ይጀምራል። የሞተባችሁ ነገር ከዚህ ሰዓት ጀምሮ እግዚአብሔር መንቀሳቀስ ስለሚጀምር፣ እግዚአብሔር በኃይል መራመድ ስለሚጀምር፣ እግዚአብሔር በኃይል መንቀሳቀስ ሲጀምር ከዚህ ሰዓት ጀምሮ የእግዚአብሔር ክብር በሞተባችሁ ነገር ላይ መንቀሳቀስ ይጀምራል። ከዚህ ሰዓት ጀምሮ የሞተባችሁ ነገሮች በሙሉ የእግዚአብሔር ክንድና የእግዚአብሔር ኃይል ሲንቀሳቀስ እግዚአብሔር አንድ ነገር ያደርግላቸዋል። ያ የሞተባችሁ ነገሮች በሙሉ የእግዚአብሔር ክብር ሆኖ መገለጥ ይጀምራል። ሰዎች ከዚህ ሰዓት ጀምሮ የሞተባችሁን ነገር ትንሣኤ ሲሆን አይተው እናንተ ጋር እግዚአብሔር እንዳለ፣ እግዚአብሔር እንደረዳችሁ ከዚህ ሰዓት ጀምሮ ማወቅ ይጀምራሉ። የእግዚአብሔር እጅ በኃይል መንቀሳቀስ ይጀምራል። የእግዚአብሔር ኃይል በኃይል መንቀሳቀስ ይጀምራል። የእግዚአብሔር ጣት ከዚህ ሰዓት ጀምሮ በሞተባችሁ ነገሮቻችን ላይ መንቀሳቀስ ይጀምራል። እግዚአብሔር አባት ሆይ በዚህ ማለዳ እጅ በኃይል ይንቀሳቀስ። እጅ በሮች ይከፈቱ። እጅ ነገርን ከዚህ ሰዓት ጀምሮ በኃይል መቀየር ይጀምር። እጅ ከዚህ ሰዓት ጀምሮ በኃይልና በኃይል መቀየር ይጀምር። መጽሐፍ ቅዱስ እንደሚናገር ያቤጽ እንደዚህ ብሎ ጸለየ፣ እግዚአብሔር ሆይ መባረክን ባርከኝ፣ አገሬን ማስፋ፣ ድንበሬ ሚስፋ እንዳለ የእግዚአብሔር እጅ በነገሮቻችን ላይ መንቀሳቀስ ይጀምራል። የእግዚአብሔር እጅ ሲመጣ አንድ ነገር ያደርግልናል። ድንበሮቻችን ያሰፋል። እጁ ይባርካል። እጁ ያሰፋል። መጽሐፍ ቅዱስ እንደሚናገር የእግዚአብሔር በረከት ባለጠጋ ታደርጋለች እንደሚል የእግዚአብሔር ነገር በእኛ ጉዳይ ላይ መንቀሳቀስ ይጀምርሳል። የእግዚአብሔር ክንድ በእኛ ጉዳይ ላይ መንቀሳቀስ ይጀምርሳል። ከዚህ ሰዓት ጀምሮ አላፍራ ያለ ነገሮች በሙሉ ማፍራት ይጀምራሉ። አላበቀል የተባለ ነገሮች በሙሉ ማብቀል ይጀምራሉ። የሞተ ነገሮቻችሁ መንቀሳቀስ ይጀምራሉ። እጁ ከዚህ ሰዓት ጀምሮ ባለጠጋ ያደርገናል። እጁ ከዚህ ሰዓት ጀምሮ ፍሬያማ ትሆናላችሁ። በእጁ የተነሳ እግዚአብሔር ነገሮቻችሁን በኃይል መከፋፈት ይጀምራል። እጁ በኃይል ይረዳቸዋል። እጁ ደጆችን ይከፍትላቸዋል። እጁ ከዚህ ሰዓት ጀምሮ ነገሮቻችሁን መቀየር ይጀምራል። የእግዚአብሔር እጅ የእናንተን ነገር መከፋፈት ይጀምራል። የእግዚአብሔር እጅ የሞተባችሁን ነገር ማስነሳት ይጀምራል። እግዚአብሔር አባት ሆይ በዚህ ማለዳችን ላይ ያንተን እጅ እንጠራለን፣ ያንተን ኃይል እንጠራለን፣ ያንተን ክንድ እንጠራለን። አሁን ባላችሁበት ስፍራ ሆናችሁ በሁሉም ነገሮቻችሁ ላይ ክንዱን ጥሩ። የእግዚአብሔርን እጅ ጥሩ። የእግዚአብሔር እጅ መንቀሳቀስ የጀመረ ሰዓት ነገሮቻችሁ መንቀሳቀስ ይጀምራሉ። በሕይወታችሁ ላይ የወጡ አውሎ ንፋስና ወጀቦች ጸጥ ማለት ይጀምራሉ። ኢየሱስ ያንን አውሎ ንፋስና ያንን ወጀብ ተነስቶ እንደገሰጸው ኢየሱስ ከተናገረ በኋላ ያ አውሎ ንፋስና ያ ወጀብ ወዲያው ድምፁን ሰምቶ ዝም እንዳሉ ከዚህ ሰዓት ጀምሮ በየትኛውም የህይወት ስርዓት ውስጥ የምትንቀሳቀሱ በላይፋችሁ ላይ አውሎ ንፋስና ወጀብ እየበዛባችሁ ያላችሁ፣ የትኛውም ተጽዕኖ እየበዛባችሁ ያላችሁ እጁ ከዚህ ሰዓት ጀምሮ የእናንተን ነገሮች ጸጥ ማድረግ ይጀምራል። የእናንተን ጉዳይ ጸጥ ማለት ይጀምራል። የእናንተን ነገር ጸጥ ማሰኘት ይጀምራል። ዛሬ እጁን ነገሮቻችሁ ይከፍታል። እጁ በሮቻችሁን ይከፍታል። የእግዚአብሔር ክንድ በኃይልና በኃይል መንቀሳቀስ ይጀምራል። እግዚአብሔር አባት ሆይ ዛሬ ታምራቶችን ስለምታደርግ እጅ በኃይል ስለሚንቀሳቀስ እጅ በሮችን ስለሚከፍት እናመሰግናለን። ያንተ እጅ የኛን ነገር ስለሚከፍት፣ ያንተ እጅ በሮቻችን ስለሚከፍት፣ ያንተ ክንድ ያንተ ኃይል ነገሮቻችን ስለሚንቀሳቀስ እናመሰግናለን። እግዚአብሔር አባት ሆይ ከዚህ ሰዓት ጀምሮ የምንጠራው አንተን ነው። በጠላቶቻችን ላይ የምንጠራው አንተን ነው። በእኛ በሞተብን ጉዳይ ላይ የምንጠራው አንተን ነው። በሁሉም ነገሮቻችን ላይ የምንጠራው አንተን ነው። ያንተ እጅ ያስፈልገናል። ያንተ ኃይል ያስፈልገናል። ያንተ ክንድ ያስፈልገናል። እግዚአብሔር አባት ሆይ የምትባርክ አንተ ነህ። የምታሰፋ አንተ ነህ። የምትባርክ አንተ ነህ። ዛሬ ያንተ ኃይል ይንቀሳቀስ፣ ክንድ ይንቀሳቀስ፣ ኃይል መንቀሳቀስ ይጀምር። ኃይል በሮችን ይክፈት። ኃይል ታምራቶችን ያድርግ። ኃይል የእኛን ነገሮች በኃይል መንቀሳቀስ ይጀምር። እግዚአብሔር አባት ሆይ ከዚህ ሰዓት ጀምሮ በሮች ይከፈቱ፣ ደጆች ይከፈቱልን። ነገሮቻችን መንቀሳቀስ ይጀምሩ። የሞተብን ነገር መንቀሳቀስ ይጀምር። ኦ ሃሌሉያ!
ሃሌሉያ። የኛ ነገሮች በኃይል መከፋፈት ይጀምሩ። መንፈስ ቅዱስ ነገሮቻችን በኃይል ይክፈት። መንፈስ ቅዱስ በሮችን በኃይል ይክፈት። መንፈስ ቅዱስ ነገሮቻችን ላይ በኃይልና በኃይል መገለጥ ጀምር። ኃይላችን ከዚህ ሰዓት ጀምሮ መንቀሳቀስ ይጀምር። መንፈስ ቅዱስ ክንድ ይንቀሳቀስ፣ ኃይል ይንቀሳቀስ፣ ኃይል ይንቀሳቀስ። አባት ሆይ ነገሮቻችን በኃይል ክፈተው። ነገሮቻችን በኃይል ክፈተው። የእግዚአብሔር ክንድ ሆይ ተነስ፣ ኃይልን ልበስ። በቀድሞ ወራት በጥንቱም ዘመን በነበረው ትውልድ እንደሆነ ተነስ። እግዚአብሔር አባት ሆይ በጥንቱ ዘመን የነበረውን ትውልድ ያሻገርክ፣ የጥንቱን ትውልድ ያሻገርክ፣ የጥንቱን ትውልድ ይባረክ፣ የጥንቱን ትውልድ ያሰፋ እግዚአብሔር ዛሬም የኛን ነገር አስፋ። በሮችን ክፈት። ረሃባቸውን የቆራረጥክላቸው እግዚአብሔር አባት ሆይ ጥንት የነበሩትን አባቶች ይረዳ፣ ጥንት የነበሩ አባቶችን ያበለጸክ፣ ጥንት የነበሩ አባቶችን የባረክ፣ በሮቻቸውን የከፈትክ፣ የእስራኤልን ሕዝብ በደረቅ ምድር ያሻገርክ፣ የእስራኤልን ሕዝብ የባረክ፣ የእስራኤልን ሕዝብ ሞገስን የሰጠ እግዚአብሔር ዛሬም በእኛ ጉዳይ ላይ ሞገስን ስጠን። በእኛ ነገር ላይ ሞገስን አድርግ። በፋይናንሳችን ላይ ሞገስ ሲሆን፣ በሁሉም ጉዳዮቻችን ላይ ሞገስ በኃይል ይንቀሳቀስ። ኃይል በኃይል መንቀሳቀስ ይጀምር። እግዚአብሔር አባት ሆይ በሮችን ክፈት። እግዚአብሔር አባት ሆይ የእኛን ነገሮች በኃይል መከፋፈል ይጀምር። የእኛን ነገሮችን በኃይል ቀያየር። በሮችን በኃይል ክፈትልን። ዳዊት እንደተናገረ ረድኤቴ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው እንዳለ እግዚአብሔር አባት ሆይ በእኛ ጉዳይ ላይ ረድኤትህን እንድትልክ እንጸልያለን። ያንተ ኃይል እንዲያግዘን እንፈልጋለን። ያንተን ኃይል በእኛ ጉዳይ ላይ እንድትገልጠው እንፈልጋለን። መንፈስ ቅዱስ ያላንተ ባዶ ነን። ያላንተ አይከናወንልንም። ያላንተ አይሳካልንም። ዛሬ በእኛ ጉዳይ ላይ እጅ ይንቀሳቀስ፣ ኃይል ይንቀሳቀስ። ኃይል በሮችን ይክፈትልን። ኃይል ደጆችን ይክፈትልን። ነገሮቻችን በኃይል ይከፋፈቱ። መንፈስ ቅዱስ የእኛን ነገር በኃይልና በኃይል ቀያይር። በጠላቶቻችን ላይ እጅ እንጠራለን። በእኛ በሞተብን ጉዳይ ላይ እጅ እንጠራለን። ከዚህ ሰዓት ጀምሮ እጅ በኃይል ከፍ ያድርገን። እጅ በሮችን ይክፈትልን። እጅ ታምራቶችን ያድርግ። እጅ ነገሮቻችን በኃይል መቀየር ይጀምር። ያንተን እጅ በእኛ ጉዳይ ላይ በኃይል እንጠራለን። እግዚአብሔር አባት ሆይ ከዚህ ሰዓት ጀምሮ ከጠላቶቻችን ሁሉ ማምለጥ እንድጀምር፣ ከጠላቶቻችን ማምለጥ እንጀምር። ኃይልን እንድትሰጠን እንፈልጋለን። የእኛን ነገር ከዚህ ሰዓት ጀምሮ እንድታስመልጥ፣ ከጠላቶቻችን እንድታስመልጥ፣ ከዚህ ሰዓት ጀምሮ ከአንበሳ አፍ የእኛን ነገር እንድታስመልጥ እንፈልጋለን። መንፈስ ቅዱስ እጅ በጉዳይ ላይ በኃይል ይንቀሳቀስ። በእኛ በሮች ላይ በእኛ ነገሮች ላይ እጅ በኃይል መንቀሳቀስ ይጀምር። በሮች ይከፈቱ። ነገርን አስከፍትልን። መንፈስ ቅዱስ የሞተብን ነገር ከዚህ ሰዓት ጀምሮ በኃይል ትንሣኤ ያገኝ። ኃይል ከእኛ ጋር ይሆን። በሮች በኃይል ይከፈቱልን። መንፈስ ቅዱስ የምትባርክ አንተ ነህ፣ የምታሰፋ አንተ ነህ፣ መከናወን የምትሰጥ አንተ ነህ፣ ነገሮችን የምትቀይር አንተ ነህ። ከዛሬ በዚህ ማለዳ ነገሮችን የሚከፍተውን ያንተ እጅ እንጠራለን። በሮችን የሚከፍተውን ያንተ እጅ እንጠራለን። ነገሮቻችን በኃይል ይከፈቱ። አዲስ ነገር በእኛ ሕይወት ይሁን። ነገሮች ከዚህ ሰዓት ጀምሮ በኃይል መንቀሳቀስ ይጀምር። በኃይል መንቀሳቀስ ይጀምር። እግዚአብሔር አባት ሆይ ከዚህ ሰዓት ጀምሮ በኃይል በሮች ስለሚከፈቱ እናመሰግናለን። ነገሮቻችን ስለሚንቀሳቀሱ እናመሰግናለን። የእኛ ነገሮች በኃይል መንቀሳቀስ ስለሚጀምሩ እናመሰግናለን። እግዚአብሔር አባት ሆይ ኃይል በእኛ ጉዳይ ላይ በኃይል ስለሚገለጥ እናመሰግናለን። መንፈስ ቅዱስ ከዚህ ሰዓት ጀምሮ ደጆች በኃይል ይከፈቱልን። ነገሮቻችን በኃይል ይከፈቱ። እግዚአብሔር አባት ሆይ ከዚህ ሰዓት ጀምሮ መንገዶቻችን ከዚህ ሰዓት ጀምሮ በኃይል የተከፋፈቱ ይሁኑ። በፊታችን የሚመጣ የትኛውም ኬላዎችን በሙሉ እግዚአብሔር ከዚህ ሰዓት ጀምሮ እንድትነቅለው እንጸልያለን። ኃይል ከዚህ ሰዓት ጀምሮ በኃይል ማዳን እንዲጀምር፣ የእኛን ነገር እንዲያድን፣ የእኛን ነገር ከዚህ ሰዓት ጀምሮ እንዲካርደው፣ የእኛ ነገሮች ከዚህ ሰዓት ጀምሮ ከእጅ የተነሳ ማምለጥ እንዲጀምር እንጸልያለን። እግዚአብሔር አባት ሆይ በዚህ ማለዳ አንድ ጸሎት እንጸልያለን። እጅ የእኛን ነገሮች ይሸፍን፣ የእኛን ፋይናንስ ይሸፍን፣ የእኛን ልጆች ይሸፍን፣ የቤተሰቦቻችን ጉዳይ ላይ ይሸፍን። ቤተሰቦቻችን
በአንተ እጅ የተጠበቁ እንዲሆን ጸልያለን። እግዚአብሔር አባት ሆይ ከዚህ ሰዓት ጀምሮ ክፉ እንዳያገኘን፣ የኛ ነገር ክፉ እንዳያገኘው፣ የኛ ነገር ክፉ እንዳይነካው እግዚአብሔር አባት ሆይ እጅን ጠራን። እጅ በጉዳዮቻችን ላይ ጠራን። እጅ በሁሉም ነገሮቻችን ላይ ጠራን። እጅ ስለሚያግዘን እናመሰግናለን። እጅ በሮችን ስለሚከፍትልን እናመሰግናለን። እጅ ታምራቶች ስለሚያደርግልን እናመሰግናለን። እጅ ኃይልን ስለሚሰጥን እናመሰግናለን። እጅ ነገሮቻችን ስለሚከፋፍት እናመሰግናለን። ያንተ እጅ በእኛ ጉዳይ ላይ በኃይል ስለሚንቀሳቀስ እናመሰግናለን። እግዚአብሔር አባት ሆይ ከዚህ ሰዓት ጀምሮ እጅ መንቀሳቀስ ይጀምር። እጅ በሮች ይከፈቱ። እጅ ታምራቶችን ያደርግልን። እጅ የውጭ በሮችን ይክፈትልን። እጅ የተዘጋውን በሮች ይክፈትልን። እጅ ታምራቶችን ያድርግ። ጣት ከዚህ ሰዓት ጀምሮ በእኛ ጉዳይ ላይ መንቀሳቀስ ይጀምር። ኦ አባት ሆይ ዛሬ በዚህ ማለዳ እጅን ፈልገናል። እጅን ከፈለግን ሰዓት ጀምሮ ታምራቶች ይከተሉ፣ ድንቆች ይከተሉ። አዲስ ነገር በእኛ ህይወት ላይ ይፈጠር። ኃይል በእኛ ህይወት ላይ ይፈጠር። ኃይል በእኛ ህይወት ላይ ይፈጠር። መጽሐፍ እንደሚናገር ወደ እኔ ጩ እኔም ሰማችኋለሁ፣ እናንተ የማታውቁትና እንግዳ ነገር አደርጋለሁ እንዳልክ እግዚአብሔር አባት ሆይ በእኛ ጉዳይ ላይ ከዚህ ሰዓት ጀምሮ ታምራቶች ይፈጠሩ፣ ድንቆች ይፈጠሩ። ኃይል ከዚህ ሰዓት ጀምሮ መንቀሳቀስ ይጀምር። ኃይል ከዚህ ሰዓት ጀምሮ ታምራቶች ማድረግ ይጀምር። እግዚአብሔር አባት ሆይ ከዚህ ሰዓት ጀምሮ በምስክርነት ስለምንቆም እናመሰግናለን። እጅ ስለሚረዳ እናመሰግናለን። እግዚአብሔር አባት ሆይ በዚህ ማለዳ ላይ እጅን ጠርተናል። እጅን ጠርተን ደግሞ አናፍርም። አባቶቻችን እጅህን ጠርተው አላፈሩ። አባቶቻችን እጅህ ጠርተው ክፉን አምልጠዋል። እጅን ጠርተው በሮች ተከፍቶላቸዋል። እጅን ጠርተው ባለጠጋ ሆነዋል። እጅ ጠርተው ከሞት አምልጠዋል። ከጭንገፋ ህይወት አምልጠዋል። ከመካንነት ህይወት አምልጠዋል። ዛሬም እጅህ በእኛ ጉዳይ ላይ እንዲንቀሳቀስ ጠርተናል። እጅህ በኃይል ይርዳን። እጅ በሮችን ይክፈትልን። እጅ ታምራቶች ያደርግልን። እጅ በኃይል በእኛ ጉዳዮች ላይ መንቀሳቀስ ይጀምር። እግዚአብሔር አባት ሆይ ይህንን ማለዳ ላንተ አሳልፈን ሰጠን። በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ በኃይል መንቀሳቀስ ይጀምር። እጅ ከኛ ጋር ይሆን። የትኛው አልንቀሳቀስ ያለባችሁ ነገሮች የእግዚአብሔር ክንድ በኃይል ስለሚንቀሳቀስ የእናንተ ነገር መንቀሳቀስ ይጀምራል። የሞተባችሁ አበቃ የተባላችሁ ሕያው አይኖርም፣ ነገሮቻችሁ አይንቀሳቀስም በተባላችሁ ጉዳዮች ላይ ዛሬ የእግዚአብሔር ክንድ በኃይል ይገለጣል። የእናንተ ነገሮች በኃይል መንቀሳቀስ ይጀምራሉ። የእግዚአብሔር ክንድ ሆይ ተነስ እንዳሉ በእናንተ ጉዳይ ላይ የእግዚአብሔር ክንድ በኃይል መንቀሳቀስ ይጀምራል። አባት እግዚአብሔር ሆይ ዛሬ በፊትህ መጥተናል። ያንተን ኃይል ያንተን ክንድ በሁሉም ጉዳዮቻችን ላይ እንጠራለን። በሞተብን ነገር ላይ አበቃ አከተመ በተባለ ጉዳይ ላይ ክንድ በኃይል እንዲንቀሳቀስ፣ ኃይል በኃይል እንዲንቀሳቀስ፣ የኛን የሞተብን ነገር ከዚህ ሰዓት ጀምሮ መንቀሳቀስ እንዲጀምር ዛሬ በኃይል ክንድ እንዲንቀሳቀስ በፊትህ መጥተናል። እግዚአብሔር አባት ሆይ ክንድ በኃይል ይንቀሳቀስ፣ ኃይል በኃይል ይንቀሳቀስ፣ ነገሮቻችን በኃይል መንቀሳቀስ ይጀምር። ያንተ ኃይል ከዚህ ሰዓት ጀምሮ በሞተብን ነገር ላይ በኃይል መንቀሳቀስ ይጀምር። የትኛውም የሞተብን ነገር ከዚህ ሰዓት ጀምሮ ከክንድ የተነሳ ከኃይል የተነሳ እግዚአብሔር አባት ሆይ መንቀሳቀስ ስለሚጀምር እናመሰግንሃለን። ከዚህ ሰዓት ጀምሮ ዘንዶን ስለምትቀጣው እናመሰግንሃለን። ይህ እንዲሞት የእኛን ነገር እንዲከስም የእኛ ነገር እንዲወድቅ የእኛን ነገር እንዲያበቃ ያደረገውን ዘንዶ ስለምትቀጣው እናመሰግንሃለን። እግዚአብሔር አባት ሆይ ከዚህ ሰዓት ጀምሮ ጠላቶቻችን በኃይል ስለምትቀጣ የእኛን ነገር እንዲሞት የሚያደርጉትን ነገር በሙሉ ስለምትቀጣ የእኛ ነገር እንዲሞት የሚፈልጉ ነገሮች በሙሉ ስለምትቀጣ እግዚአብሔር አባት ሆይ ከዚህ ሰዓት ጀምሮ የትኛውም አበቃ በተባለ ጉዳይ ላይ ኃይል በኃይል መንቀሳቀስ እንዲጀምር እንጸልያለን። የናዝሬቱ ኢየሱስ በእኛ ጉዳይ ላይ በኃይል አልፈ እንድትሰራ፣ የናዝሬቱ ኢየሱስ በእኛ ጉዳይ ላይ በኃይል እንድትንቀሳቀስ፣ ክንድ በኃይል እንዲንቀሳቀስ፣ ኃይል በኃይል እንዲንቀሳቀስ፣ ያ ኃይል የኛ የሞተብን ነገር ከዚህ ሰዓት ጀምሮ ማንቀሳቀስ እንዲጀምር እግዚአብሔር አባት ሆይ በሮችን በኃይል እንድትከፍት፣ ነገሮቻችን በኃይል መንቀሳቀስ እንዲጀምር ከዚህ ሰዓት ጀምሮ ክንድ በኃይል እንዲንቀሳቀስ እግዚአብሔር አባት ሆይ
ከዚህ ሰዓት ጀምሮ ኃይል መንቀሳቀስ እንዲጀምር፣ ክንድ መንቀሳቀስ እንዲጀምር እንጸልያለን። ክብር ለኢየሱስ ይሁን። ዛሬ በዚህ ማለዳ እግዚአብሔር በነገሮቻችሁ ላይ መንቀሳቀስ ይጀምራል። እግዚአብሔር በሞተባችሁ ነገር ላይ መንቀሳቀስ ይጀምራል። እግዚአብሔር አበቃ አከተመ በተባለ ጉዳዮቻችሁ ላይ መንቀሳቀስ ይጀምራል። አልዓዛር ከሞተ በኋላ የናዝሬቱ ኢየሱስ አልዓዛር ወደሚገኝበት ስፍራ በደረሰ ጊዜ ማርታና ማርያም እንደዚህ አሉት፣ አንተ በዚህ ብትኖር ኖሮ አልዓዛር ባልሞተ ነበር አሉት። ኢየሱስ እንደዚህ አላቸው፣ የእግዚአብሔር ክብር እንዲገለጥበት ዘንድ ነው ብሎ ነገራት። ሄዶ አልዓዛርን እንዳስነሳው መጽሐፍ ቅዱስ ይናገራል። ዛሬ ሞቷል አበቃ፣ የኔ ነገር ሞቷል፣ የኔ ነገር አበቃ ባላችሁበት ጉዳይ ላይ የናዝሬቱ ኢየሱስ በኃይልና በኃይል መገለጥ ይጀምራል። የሞተባችሁ ከዚህ ሰዓት ጀምሮ ትንሣኤ ማግኘት ይጀምራል። የሞተባችሁ ነገር ከዚህ ሰዓት ጀምሮ እግዚአብሔር መንቀሳቀስ ስለሚጀምር፣ እግዚአብሔር በኃይል መራመድ ስለሚጀምር፣ እግዚአብሔር በኃይል መንቀሳቀስ ሲጀምር ከዚህ ሰዓት ጀምሮ የእግዚአብሔር ክብር በሞተባችሁ ነገር ላይ መንቀሳቀስ ይጀምራል። ከዚህ ሰዓት ጀምሮ የሞተባችሁ ነገሮች በሙሉ የእግዚአብሔር ክንድና የእግዚአብሔር ኃይል ሲንቀሳቀስ እግዚአብሔር አንድ ነገር ያደርግላቸዋል። ያ የሞተባችሁ ነገሮች በሙሉ የእግዚአብሔር ክብር ሆኖ መገለጥ ይጀምራል። ሰዎች ከዚህ ሰዓት ጀምሮ የሞተባችሁን ነገር ትንሣኤ ሲሆን አይተው እናንተ ጋር እግዚአብሔር እንዳለ፣ እግዚአብሔር እንደረዳችሁ ከዚህ ሰዓት ጀምሮ ማወቅ ይጀምራሉ። የእግዚአብሔር እጅ በኃይል መንቀሳቀስ ይጀምራል። የእግዚአብሔር ኃይል በኃይል መንቀሳቀስ ይጀምራል። የእግዚአብሔር ጣት ከዚህ ሰዓት ጀምሮ በሞተባችሁ ነገሮቻችን ላይ መንቀሳቀስ ይጀምራል። እግዚአብሔር አባት ሆይ በዚህ ማለዳ እጅ በኃይል ይንቀሳቀስ። እጅ በሮች ይከፈቱ። እጅ ነገርን ከዚህ ሰዓት ጀምሮ በኃይል መቀየር ይጀምር። እጅ ከዚህ ሰዓት ጀምሮ በኃይልና በኃይል መቀየር ይጀምር። መጽሐፍ ቅዱስ እንደሚናገር ያቤጽ እንደዚህ ብሎ ጸለየ፣ እግዚአብሔር ሆይ መባረክን ባርከኝ፣ አገሬን ማስፋ፣ ድንበሬ ሚስፋ እንዳለ የእግዚአብሔር እጅ በነገሮቻችን ላይ መንቀሳቀስ ይጀምራል። የእግዚአብሔር እጅ ሲመጣ አንድ ነገር ያደርግልናል። ድንበሮቻችን ያሰፋል። እጁ ይባርካል። እጁ ያሰፋል። መጽሐፍ ቅዱስ እንደሚናገር የእግዚአብሔር በረከት ባለጠጋ ታደርጋለች እንደሚል የእግዚአብሔር ነገር በእኛ ጉዳይ ላይ መንቀሳቀስ ይጀምርሳል። የእግዚአብሔር ክንድ በእኛ ጉዳይ ላይ መንቀሳቀስ ይጀምርሳል። ከዚህ ሰዓት ጀምሮ አላፍራ ያለ ነገሮች በሙሉ ማፍራት ይጀምራሉ። አላበቀል የተባለ ነገሮች በሙሉ ማብቀል ይጀምራሉ። የሞተ ነገሮቻችሁ መንቀሳቀስ ይጀምራሉ። እጁ ከዚህ ሰዓት ጀምሮ ባለጠጋ ያደርገናል። እጁ ከዚህ ሰዓት ጀምሮ ፍሬያማ ትሆናላችሁ። በእጁ የተነሳ እግዚአብሔር ነገሮቻችሁን በኃይል መከፋፈት ይጀምራል። እጁ በኃይል ይረዳቸዋል። እጁ ደጆችን ይከፍትላቸዋል። እጁ ከዚህ ሰዓት ጀምሮ ነገሮቻችሁን መቀየር ይጀምራል። የእግዚአብሔር እጅ የእናንተን ነገር መከፋፈት ይጀምራል። የእግዚአብሔር እጅ የሞተባችሁን ነገር ማስነሳት ይጀምራል። እግዚአብሔር አባት ሆይ በዚህ ማለዳችን ላይ ያንተን እጅ እንጠራለን፣ ያንተን ኃይል እንጠራለን፣ ያንተን ክንድ እንጠራለን። አሁን ባላችሁበት ስፍራ ሆናችሁ በሁሉም ነገሮቻችሁ ላይ ክንዱን ጥሩ። የእግዚአብሔርን እጅ ጥሩ። የእግዚአብሔር እጅ መንቀሳቀስ የጀመረ ሰዓት ነገሮቻችሁ መንቀሳቀስ ይጀምራሉ። በሕይወታችሁ ላይ የወጡ አውሎ ንፋስና ወጀቦች ጸጥ ማለት ይጀምራሉ። ኢየሱስ ያንን አውሎ ንፋስና ያንን ወጀብ ተነስቶ እንደገሰጸው ኢየሱስ ከተናገረ በኋላ ያ አውሎ ንፋስና ያ ወጀብ ወዲያው ድምፁን ሰምቶ ዝም እንዳሉ ከዚህ ሰዓት ጀምሮ በየትኛውም የህይወት ስርዓት ውስጥ የምትንቀሳቀሱ በላይፋችሁ ላይ አውሎ ንፋስና ወጀብ እየበዛባችሁ ያላችሁ፣ የትኛውም ተጽዕኖ እየበዛባችሁ ያላችሁ እጁ ከዚህ ሰዓት ጀምሮ የእናንተን ነገሮች ጸጥ ማድረግ ይጀምራል። የእናንተን ጉዳይ ጸጥ ማለት ይጀምራል። የእናንተን ነገር ጸጥ ማሰኘት ይጀምራል። ዛሬ እጁን ነገሮቻችሁ ይከፍታል። እጁ በሮቻችሁን ይከፍታል። የእግዚአብሔር ክንድ በኃይልና በኃይል መንቀሳቀስ ይጀምራል። እግዚአብሔር አባቱ ዛሬ ታምራቶችን ስለምታደርግ እጅ በኃይል ስለሚንቀሳቀስ እጅ በሮችን ስለሚከፍት ልናመሰግናለን። ያንተ እጅ የኛን ነገር ስለሚከፍት፣ ያንተ እጅ በሮቻችን ስለሚከፍት፣ ያንተ ክንድ ያንተ ኃይል ነገሮቻችን ስለሚንቀሳቀስ እናመሰግናለን። እግዚአብሔር አባት ሆይ ከዚህ ሰዓት ጀምሮ የምንጠራው አንተን ነው። በጠላቶቻችን ላይ የምንጠራው አንተን ነው። በእኛ በሞተብን ጉዳይ ላይ የምንጠራው አንተን ነው። በሁሉም ነገሮቻችን ላይ የምንጠራው አንተን ነው። ያንተ እጅ ያስፈልገናል። ያንተ ኃይል ያስፈልገናል። ያንተ ክንድ ያስፈልገናል።
እግዚአብሔር አባቶ የምትባርክ አንተ ነህ፣ የምታሰፋ አንተ ነህ፣ የምትባርክ አንተ ነህ። ዛሬ ያንተ ኃይል ይንቀሳቀስ፣ ክንድ ይንቀሳቀስ፣ ኃይል መንቀሳቀስ ይጀምር። ኃይል በሮችን ይክፈት፣ ኃይል ታምራቶችን ያድርግ፣ ኃይል የእኛን ነገሮች በኃይል መንቀሳቀስ ይጀምር። እግዚአብሔር አባት ሆይ ከዚህ ሰዓት ጀምሮ በሮች ይከፈቱ፣ ደጆች ይከፈቱልን፣ ነገሮቻችን መንቀሳቀስ ይጀምሩ፣ የሞተብን ነገር መንቀሳቀስ ይጀምር። ኦ ሃሌሉያ፣ ኦ ሃሌሉያ። የኛ ነገሮች በኃይል መከፋፈት ይጀምሩ። መንፈስ ቅዱስ ነገሮቻችን በኃይል ይክፈት። መንፈስ ቅዱስ በሮችን በኃይል ይክፈት። መንፈስ ቅዱስ ነገሮቻችን ላይ በኃይልና በኃይል መገለጥ ይጀምር። ኃይላችን ከዚህ ሰዓት ጀምሮ መንቀሳቀስ ይጀምር። መንፈስ ቅዱስ ክንድ ይንቀሳቀስ፣ ኃይል ይንቀሳቀስ፣ ኃይል ይንቀሳቀስ። ኦ አባት ሆይ፣ ኦ አባት ሆይ ነገሮቻችን በኃይል ክፈተው፣ ነገሮቻችን በኃይል ክፈተው። የእግዚአብሔር ክንድ ሆይ ተነስ፣ ተነስ፣ ኃይልን ልበስ። በቀድሞ ወራት በጥንቱም ዘመን በነበረው ትውልድ እንደሆነ ተነስ። እግዚአብሔር አባት ሆይ በጥንቱ ዘመን የነበረውን ትውልድ ያሻገርክ፣ የጥንቱን ትውልድ ያሻገርክ፣ የጥንቱን ትውልድ የባረክ፣ የጥንቱን ትውልድ ያሰፋ እግዚአብሔር ዛሬ የኛን ነገር አስፋ። በሮችን ክፈት፣ በሮችን ክፈት፣ በሮችን ክፈት። ረሃባቸውን የቆራረጥክላቸው እግዚአብሔር አባት ሆይ ጥንት የነበሩትን አባቶች ይረዳ፣ ጥንት የነበሩ አባቶችን ያበለጸክ፣ ጥንት የነበሩ አባቶችን የባረክ፣ በሮቻቸውን የከፈትክ፣ የእስራኤልን ሕዝብ በደረቅ ምድር ያሻገርክ፣ የእስራኤልን ሕዝብ የባረክ፣ የእስራኤልን ሕዝብ ሞገስን የሰጠ እግዚአብሔር ዛሬም በእኛ ጉዳይ ላይ ሞገስን ስጠን። በእኛ ነገር ላይ ሞገስን አድርግ። በፋይናንሳችን ላይ ሞገስ ይሁን። በሁሉም ጉዳዮቻችን ላይ ሞገስ በኃይል ይንቀሳቀስ። ኃይል በኃይል መንቀሳቀስ ይጀምር። እግዚአብሔር አባት ሆይ በሮችን ክፈት፣ በሮችን ክፈት፣ በሮችን ክፈት። ኦ እግዚአብሔር አባት ሆይ የእኛን ነገሮች በኃይል መከፋፈል ይጀምር። የእኛን ነገሮችን በኃይል ቀያየር። በሮችን በኃይል ክፈትልን። ዳዊት እንደተናገረ ረድኤቴ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው እንዳለ እግዚአብሔር አባት ሆይ በእኛ ጉዳይ ላይ ረድኤትህን እንድትልክ እንጸልያለን። ያንተ ኃይል እንዲያግዘን እንፈልጋለን። ያንተን ኃይል በእኛ ጉዳይ ላይ እንድትገልጠው እንፈልጋለን። መንፈስ ቅዱስ ያላንተ ባዶ ነን። ያላንተ አይከናወንልን፣ ያላንተ አይሳካልን። ዛሬ በእኛ ጉዳይ ላይ እጅ ይንቀሳቀስ፣ ኃይል ይንቀሳቀስ። ኃይል በሮችን ይክፈትልን፣ ኃይል ደጆችን ይክፈትልን። ነገሮቻችን በኃይል ይከፋፈቱ። መንፈስ ቅዱስ የእኛን ነገር በኃይልና በኃይል ቀያይር። በጠላቶቻችን ላይ እጅ እንጠራለን። በእኛ በሞተብን ጉዳይ ላይ እጅ እንጠራለን። ከዚህ ሰዓት ጀምሮ እጅ በኃይል ከፍ ያድርገን። እጅ በሮችን ይክፈትልን። እጅ ታምራቶችን ያድርግ። እጅ ነገሮቻችን በኃይል መቀየር ይጀምር። ያንተን እጅ በእኛ ጉዳይ ላይ በኃይል እንጠራለን። እግዚአብሔር አባት ሆይ ከዚህ ሰዓት ጀምሮ ከጠላቶቻችን ሁሉ ማምለጥ እንድጀምር፣ ከጠላቶቻችን ማምለጥ እንጀምር ኃይልን እንድትሰጠን እንፈልጋለን። የእኛን ነገር ከዚህ ሰዓት ጀምሮ እንድታስመልጥ፣ ከጠላቶቻችን እንድታስመልጥ፣ ከዚህ ሰዓት ጀምሮ ከአንበሳ አፍ የእኛን ነገር እንድታስመልጥ እንፈልጋለን። መንፈስ ቅዱስ እጅ በጉዳይ ላይ በኃይል እንቀሳቀስ። በእኛ በሮች ላይ በእኛ ነገሮች ላይ እጅ በኃይል መንቀሳቀስ ይጀምር። በሮች ይከፈቱ። ነገርን አስከፍትልን። መንፈስ ቅዱስ የሞተብን ነገር ከዚህ ሰዓት ጀምሮ በኃይል ትንሣኤ ያገኝ። ኃይል ከእኛ ጋር ይሆን። በሮች በኃይል ይከፈቱልን። መንፈስ ቅዱስ የምትባርክ አንተ ነህ፣ የምታሰፋ አንተ ነህ፣ መከናወን የምትሰጥ አንተ ነህ፣ ነገሮችን የምትቀይር አንተ ነህ። ከዛሬ በዚህ ማለዳ ነገሮችን የሚከፍተውን ያንተ እጅ እንጠራለን። በሮችን የሚከፍተውን ያንተ እጅ እንጠራለን። ነገሮቻችን በኃይል ይከፈቱ። አዲስ ነገር በእኛ ሕይወት ይሁን። ነገሮች ከዚህ ሰዓት ጀምሮ በኃይል መንቀሳቀስ ይጀምር። በኃይል መንቀሳቀስ ይጀምር። በኃይል መንቀሳቀስ ይጀምር። ኦ እግዚአብሔር አባት ሆይ ከዚህ ሰዓት ጀምሮ በኃይል በሮች ስለሚከፈቱ እናመሰግናለን። ነገሮቻችን ስለሚንቀሳቀሱ እናመሰግናለን። የእኛ ነገሮች በኃይል መንቀሳቀስ ስለሚጀምሩ እናመሰግናለን። እግዚአብሔር አባት ሆይ ኃይል በእኛ ጉዳይ ላይ በኃይል ስለሚገለጥ እናመሰግናለን። መንፈስ ቅዱስ ከዚህ ሰዓት ጀምሮ ደጆች በኃይል ይከፈቱልን። ነገሮቻችን በኃይል ይከፈቱ። እግዚአብሔር አባት ሆይ ከዚህ ሰዓት ጀምሮ መንገዶቻችን ከዚህ ሰዓት ጀምሮ በኃይል የተከፋፈቱ ይሁኑ። በፊታችን የሚመጣ የትኛውም ኬላዎችን በሙሉ እግዚአብሔር ከዚህ ሰዓት ጀምሮ እንድትነቅለው እንጸልያለን። ኃይል ከዚህ ሰዓት ጀምሮ በኃይል ማዳን እንዲጀምር፣ የእኛን ነገር እንዲያድን፣ የእኛን ነገር ከዚህ ሰዓት ጀምሮ እንዲካርደው፣ የእኛ ነገሮች ከዚህ ሰዓት ጀምሮ ከእጅ የተነሳ
ማምለጥ እንዲጀምር እንጸልያለን። እግዚአብሔር አባት ሆይ በዚህ ማለዳ አንድ ጸሎት እንጸልያለን። እጅ የኛን ነገሮች ይሸፍን፣ የኛን ፋይናንስ ይሸፍን፣ የኛን ልጆች ይሸፍን፣ የቤተሰቦቻችን ጉዳይ ላይ ይሸፍን። ቤተሰቦቻችን በአንተ እጅ የተጠበቁ እንዲሆን ጸልያለን። እግዚአብሔር አባት ሆይ ከዚህ ሰዓት ጀምሮ ክፉ እንዳያገኘን፣ የኛ ነገር ክፉ እንዳያገኘው፣ የኛ ነገር ክፉ እንዳይነካው እግዚአብሔር አባት ሆይ እጅን ጠራን። እጅ በጉዳዮቻችን ላይ ጠራን። እጅ በሁሉም ነገሮቻችን ላይ ጠራን። እጅ ስለሚያግዘን እናመሰግናለን። እጅ በሮችን ስለሚከፍትልን እናመሰግናለን። እጅ ታምራቶች ስለሚያደርግልን እናመሰግናለን። እጅ ኃይልን ስለሚሰጥን እናመሰግናለን። እጅ ነገሮቻችን ስለሚከፋፍት እናመሰግናለን። ያንተ እጅ በእኛ ጉዳይ ላይ በኃይል ስለሚንቀሳቀስ እናመሰግናለን። እግዚአብሔር አባት ሆይ ከዚህ ሰዓት ጀምሮ እጅ መንቀሳቀስ ይጀምር። እጅ በሮች ይከፈቱ። እጅ ታምራቶችን ያደርግልን። እጅ የውጭ በሮችን ይክፈትልን። እጅ የተዘጋውን በሮች ይክፈትልን። እጅ ታምራቶችን ያድርግ። ጣት ከዚህ ሰዓት ጀምሮ በእኛ ጉዳይ ላይ መንቀሳቀስ ይጀምር። ኦ አባት ሆይ ዛሬ በዚህ ማለዳ እጅን ፈልገናል። እጅን ከፈለግን ሰዓት ጀምሮ ታምራቶች ይከተሉ፣ ድንቆች ይከተሉ። አዲስ ነገር በእኛ ህይወት ላይ ይፈጠር። ኃይል በእኛ ህይወት ላይ ይፈጠር። ኃይል በእኛ ህይወት ላይ ይፈጠር። መጽሐፍ እንደሚናገር ወደ እኔ ጩ እኔም ሰማችኋለሁ፣ እናንተ የማታውቁትና እንግዳ ነገር አደርጋለሁ እንዳልክ እግዚአብሔር አባት ሆይ በእኛ ጉዳይ ላይ ከዚህ ሰዓት ጀምሮ ታምራቶች ይፈጠሩ፣ ድንቆች ይፈጠሩ። ኃይል ከዚህ ሰዓት ጀምሮ መንቀሳቀስ ይጀምር። ኃይል ከዚህ ሰዓት ጀምሮ ታምራቶች ማድረግ ይጀምር። እግዚአብሔር አባት ሆይ ከዚህ ሰዓት ጀምሮ በምስክርነት ስለምንቆም እናመሰግናለን። እጅ ስለሚረዳ እናመሰግናለን። ኦ እግዚአብሔር አባት ሆይ በዚህ ማለዳ ላይ እጅን ጠርተናል። እጅን ጠርተን ደግሞ አናፍርም። አባቶቻችን እጅህን ጠርተው አላፈሩም። አባቶቻችን እጅህ ጠርተው ክፉን አምልጠዋል። እጅን ጠርተው በሮች ተከፍቶላቸዋል። እጅን ጠርተው ባለጠጋ ሆነዋል። እጅ ጠርተው ከሞት አምልጠዋል። ከጭንገፋ ህይወት አምልጠዋል። ከመካንነት ህይወት አምልጠዋል። ዛሬም እጅህ በእኛ ጉዳይ ላይ እንዲንቀሳቀስ ጠርተናል። እጅህ በኃይል ይርዳል። እጅ በሮችን ይክፈትልን። እጅ ታምራቶች ያደርግልን። እጅ በኃይል በእኛ ጉዳዮች ላይ መንቀሳቀስ ይጀምር። እግዚአብሔር አባት ሆይ ይህንን ማለዳ ላንተ አሳልፈን ሰጠን። በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ በኃይል መንቀሳቀስ ጀምር። እጅ ከኛ ጋር ይሆን። ክብር ለኢየሱስ ይሁን። ይህንን የዩቲዩብ ቻናል ለሁሉም ሰዎች እንዲደርስ ሼር አድርጉላቸው። ኮሜንት ሴክሽን ላይ በመግባት ደግሞ አሜን እያላችሁ በመተቀበሉ ተባረኩልኝ። ሻሎም